አርሰናል በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ በሰሜን ለንደን ደርቢ ቶተንሃምን 4-1 በሆነ ሰፊ ውጤት አሸንፏል። መሪነቱንም በ29 ነጥብ አጠናክሯል ማለት ነው። ከተከታዩ ቼልሲ በ6 ነጥብ ርቋል። ቼልሲ አይደለም ለዋንጫ የሚያሰጋው ሊቨርፑልና ማንቸስተር ሲቲ ነበር ስንል የነበረው። ማንቸስተር ሲቲ እስካሁን ድረስ ምንም እንኳን ራቅ ቢልም በነጥብ አሁንም ቢሆን ገና ብዙ ጉዞ ያለው እንደመሆኑ መጠን ፕሪሚየር ሊጉ ስለ ዋንጫ ዛሬ ላይ አናወራም። ግን ዞሮ ዞሮ አርሰናል ምን ያህል አስተማማኝና ኮንክሪት የሆነ ቲም መሆኑን አሳይቷል በዚህ ጨዋታ። አሁን የዛሬው ድል ለየት የሚያደርገው አንደኛ ትናንት ሊቨርፑልና ማንቸስተር ሲቲ የጣሉትን ነጥብ ያንን አድቫንቴጅ በትክክል ተጠቅመውበታል። ሁለተኛ ጨዋታው ከቶተንሃም ጋር ነበረ። የሰሜን ለንደን ደርቢ በጣም ከባድ ነው ሁልጊዜም ቢሆን። እንደውም ትናንት በሰራሁት ቪዲዮ ስለው እንደነበረ አርሰናል ነጥብ እንዳይጋራ ፍራቻው ነበረኝ፣ አቻ እንዳይወጣ እያልኩ ነበረ። እንደውም 4-1 በሆነ ሰፊ ውጤት 4-0 የሚያለቅ ያለበት ጨዋታ ነው በነበረ ጨዋታው። በነገራችን ላይ ዴቪድ ራያ ታይሚንጉ ሲንቀጨቀጭ ወጥቶ ያው ሪቻርድሰን በጣም የምትገርም ጎል ነው። ያው ማለት ከርቀት መጥቶ ያስቆጠራት እንዳያችሁት። አንዳንዴ ቲም ሲዘናጋ እንደዚህ አይነት ጎሎችን ያስተናግዳል እና ምናልባትም ይቺ ጎል በመዘናጋት የተገኘች እንጂ ሌላ ሊባል አይችልም። የአስቆጣሪውን ጎል አስቆጣሪ የሪቻርድሰን ግን የብቃቱን እና ያስተውሉትን የሚያሳይ ነገር ነው። ለማንኛውም ግን 4-1 ማለት በጣም ሰፊ ውጤት ነው፣ ሰፊ ጋፕ ነው እና በሰፊ የግብ ልዩነት አሸነፈ አርሰናል ተብሎ የሚባል ነገር ነው። በደርቢ ጨዋታዎች ብዙ ጊዜ በዚህ የጎል ልዩነት መሸናነፍ የተለመደ አይደለም እና አርሰናል አሁንም ቢሆን የፈለገው ጉዳት ቢፈትነው የፈለገው በጉዳት ቢታመስ ዘንድሮ ካለው የስኳድ ጥልቀት አንጻር የማይቸገር ቡድን እንደሆነ በየትኛውም መንገድ አሸንፎ የሚወጣ ቡድን እንደሆነ እያሳየ ነው ያለው። እንግዲህ ሁልጊዜ የምትቆጨን አንድ ጨዋታ ዘንድሮ በዚህ ይሄ የማይረባ አሁን እንዲህ ሊጃጃል ማለት ሊቨርፑል እንዲህ ሊጃጃል በፕሪሚየር ሊጉ እስካሁን ድረስ ባደረጋቸው ጨዋታዎች ሊቨርፑል ብቻ ነው አርሰናል ያሸነፈው 1-0 በዛች ጎሏ ማትረባ እንኳን አትባልም። የምትገርም የቅጣት ምት ነች እና ያው ደርቢ ስለሆነ የሁለቱ ጨዋታ እንደ ደርቢ ስሜት ስላለው በጣም በጥንቃቄ ላይ የተመሰረተ ጨዋታ ሲያደርጉ ውለው ነው እንግዲህ በቅጣት ምት የተገኘችው ኳስ አስቆጥረው ሊቨርፑሎች 1-0 ያሸነፉት አርሰናል እና በጣም ታስቆጭነች። በነገራችን ላይ አርሰናል በዛች ሽንፈት ባያስተናግድ ኖሮ አሁን የሚያሳየው አካሄድ ምናልባትም የ2003-2004 ያንን የኢንቪዚብል የሚባለውን ሳይሸነፍ ዋንጫ ያነሳውን ቡድን ሊደግም ሳይሆን አይቀርም። ሳይሸነፍ የሚቀጥል ከሆነ እስከ ውድድር ዓመቱ መጨረሻ መቼም ያቺ ሽንፈት በጣም በህይወታችን የምታበሳጨን ነው የምትሆነው እና ለማንኛውም አሁን ብዙዎቹ ዋንጫ በላ ነው ለምን አይሰጡንም ምናምን እያላችሁ ነው። ቤተሰብ እንረጋጋ፣ ገና ነው ጊዜው ገና ነው። ግን አስተማማኝ ቡድን ግን እንዳለን መናገር ይቻላል። አርሰናል በጣም በአስተማማኝ ሁኔታ ላይ ነው ያለው ብሎ ማለት ይቻላል። እንግዲህ በአጠቃላይ በዚህ ጨዋታ የደርቢ ጨዋታ እንደመሆኑ መጠን አንደኛ በሰፊ ግብ ልዩነት ማሸነፍ፣ ሁለተኛ ጨዋታውንም ቢሆን በበላይነት ነው ወደ 57% ጨዋታውን ተቆጣጥሮ ነው አርሰናል የተጫወተው። ኦፍኮርስ በሜዳው ነው፣ ግን በጥንካሬም በአጠቃላይ በቡድን ውቅርም የተሻለ ነው አርሰናል፣ ምንም ጥያቄ የለውም ከቶተንሃም በተለይ በዚህ ዓመት። ስለዚህ 4-1 በሆነ ሰፊ ውጤት ግን ያልቃል የሚል የብዙዎች ግምት አልነበረም። በቀላሉ አርሰናል ይህን ጨዋታ ያሸንፋል የሚል ግምት የለም ነበር። አንዳንዶቹም ነጥብ ይጋራል፣ አንዳንዶቹም ይሸነፋል የሚሉ ሁሉ ነበሩ እና አይ ቲንክ በዚህ ጨዋታ ላይ የቋጠሩ የብዙ ቡድን ቲም አባላት ይኖራሉ ብዬ አስባለሁ። የሊቨርፑል አባላት እንዲሸነፍ ይፈልጋሉ፣ የሲቲ ደጋፊዎች እንዲሸነፍ ይፈልጋሉ፣ የቼልሲ ደጋፊዎች እንዲሸነፍ ይፈልጋሉ። ኦልሞስት የብዙ ክለቡ ደጋፊዎች የራሱ የቶተንሃም ደጋፊዎች ኢቨን የማንቸስተር ደጋፊዎች ኦብቪየስሊ ይታወቃል። የማንቸስተር ደጋፊዎች አርሰናል ሲያሸንፍ ማየት አይፈልጉም። ይሄ ግልጽ ነው፣ ምንም የሚያወሻሽ ነገር የለውም እና በአጠቃላይ አርሰናል ከራሱ ደጋፊዎች ውጪ ማንም ደጋፊ እንዳልነበረው ዛሬ ግልጽ ነው። ግን የማታ አሸንፎ ወጥቷል። እንግዲህ በዚህ ጨዋታ እንደተመለከትነው እንደነ ማዲዌኬ እንደነ ማርቲኔሊ አይነት በጣም ጉዳት ላይ የነበሩ ወሳኝ ተጫዋቾች ተመልሰው ተመልክተናል።
በቀጣይ ደግሞ የውድድር ጊዜያቶች ደግሞ ሌሎቹ አዳዲስ ተጫዋቾች ቡድኑን እንደሚቀላቀሉ በጉዳት ላይ የቆዩት ማለት ነው ወሳኝ ተጫዋቾች ቡድኑን እንደሚቀላቀሉ ግልጽ ነው። ስለዚህ አርሰናል እየበረታ እየጠነከረ እንጂ ከዚህ የባሰ እየሳሳ የሚሄድበት እድል አይኖርም ብለን ተስፋ እናደርጋለን። አዳዲስ ጉዳቶች ይሰውር ነው የሚባለው። በአጠቃላይ ተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ ነገ ኤቨርተንና የማንቸስተር ዩናይትድን ጨዋታ አስተናግዶ የ12ኛ ሳምንት ጨዋታውን የሚያጠናቅቅ ነው የሚሆነው። በ12ኛ ሳምንት ምርጥ ጨዋታዎችና ውጤቶችን እኔ በግሌ ተመልክቻለሁ። ኳስ ለዘላለም ይኖር እንላለን ሁልጊዜም። አርሰናል ዘገነርስ ወደፊት